ምነው ተሞኘሁኝ ምነው ተታለልሁኝ ሰው የጎረቤቱን አይበላም እያልሁኝ። በጎጃም የገጠሩ ማህበረሰብ ዘንድ አሁንም ድረስ ፍላጎቱና ስሜቱን አልፎም ማህበራዊ ክዋኔውና ገጠመኙን በስነ ቃል መግለጽ የተለመደ እውነት ነው። ማህበረሰቡ ቅኔ አዋቂ፣ አሽሙረኛና ተረበኛ እንዲሁም ሎሚና ጨዋታ አዋቂ ሰዎች ይበዙበታል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ዛሬ ልነግራችሁ የፈለግኩት በጎጃም አካባቢ ማህበረሰቡ ስሜቱንና ፍላጎቱን በስነ ቃል እንዴት እንደሚገልጽ ነው። ተከታተሉ። ከቤተሰቦቿ ጋር አብራ ወይንም የራሷን ጎጆ ቀልሳ የምትኖር ጋለሞታ የከጀለችውን ኮበሌ እንጨት እየሰበረች ወይም ውሃ ልትቀዳ ስትሄድ በመንገድ አሻግራ እያየችው አይወዱ ወድጄ የጎረቤት ልጅ እራቴን ሳልብላ ልቤ ወደ ደጅ ስትል ትመልስለታለች። እሱም ይነቃና እያፎጫጨ የኔ ቤት ሽቅበት የአንቺ ቤት ቁልቁለት ከብለል ብዬ ልምጣ እንደ ብር ቀለበት በማለት ይመልስላታል። በዚህ መንገድ የተጀመረው ቁርቁርሾ ይጠነክርና ቀኑን ቀን እየበላው መገናኛው ሲርቅባት አመች ሁኔታን ስታገኝ አይጠቀለልም ቀኑ እንደ መጫኛ ቸገረኝ ጨነቀኝ ያንተ መገናኛ ትለዋለች። ብሶቷን የተገነዘበው ኮበሌም እንዲህ ወደ ማታ ዳመና ምላሽ ላሞች ጠፍተውኛል ብዬ ሳመሻሽ ትመጭልኝ እንደው ወይ ሆይ ልበልሽ ይላታል። ችግሯን ስለተረዳላት ደስ ይላትና ምነው ማልመጣ እመጣለሁ እንጂ ጎረቤት እኮ ነን ተራራው ነው እንጂ ስትል ፈቃደኝነቷን ታረጋግጥለታለች። ሌላዋ ደግሞ በጉርብትና ወይም በአቅራቢያ የሚኖረውን ልቧ የፈቀደውን ተፈቃሪው ግን አልነቃላት እያለ ትጨነቅና ስነግርህ ስጠቅስህ ተሎ የማይገባ መንገዱ ጠፍቶ ነው ወይስ ረሳህ ትለዋለች። መልእክቱ የተደጋገመበትና ሁኔታው የገባው ወኔው ግን አልደራለት ያለ ተጠያቂውም ዝንጀሮ ጠባቂ ላያድር ያመሻል አፌ ፈራሽ እንጂ ልቤስ ይከጅሎሻል በማለት ይመልስላታል። መንገዱ የተከፈተላት አፍቃሪም ዝንጀሮ ጠባቂ ላያድር ካመሸ ከፈራኝማ ነገር ተበላሸ በማለት ስትጠቁመው ፍርሃቱ እየለቀቀው ድፍረቱ እያገኘ ይሄዳል። ከዚያም ምነው ተሞኘሁኝ ምነው ተታለልሁኝ ሰው የጎረቤቱን አይበላም እያልሁኝ ሲላት ሳቅትልና ምነው ሰው አይበላ የጎረቤቱን አካሄዱን አይቶ አረማመዱን ትለዋለች። የፈቃደኝነት መልስ በማግኘቱ ወኔ የተላበሰ ሙቀት እያገኘ በመገፋፋት ላይ ይሆንና የአንዳንድ ዓመት ነገር እንዳሰቡት አይሆን ያለፈው አለፈ እሺ በይኝ አሁን ይላታል። ሐሳቧ ወደ መሳካቱ የቀረብላት አፍቃሪም አሽሟጣ ጮረኛው አሻግሮ ያይላል አሁን እሺ ብለህ የት ስፍራ ይገኛል በማለት ስፍራ ወደ ማመቻቸት ይገባሉ። ድፍረት የተላበሰው ወኔ የጠለቀው ተፈቃሪን በሙሉ ልቡ ይደፍርና እሺ በይኝና እኔ ስፍራ ልጣ ታማሁ ብለሽ ተኚ ልጠይቅሽ ልምጣ በማለትም መፍትሄ ይጠቁማታል። ያቀረበው የመፍትሄ መንገድ የማያዋጣና ብዙም የማያወላዳ መሆኑን በመገንዘብ የተሻለና የመገናኛ ጊዜውን የሚያሳጥር አማራጭ ለመጠቆም ያክል ከዚህ ሁሉ ጣጣ በሰው ከመለፈፍ አንተም በዚያ ውለፍ እኔም በዚህ ልለፍ ከኮሸሽሌው ስር ውቃቢያችን ይረፍ በማለት እንቅጩን ነግራው ሐሳባቸውን ያሟላሉ። ሰላም ጤና ይስጥልን ክቡራና የተከበራችሁ ውድ ተመልካቾቻችን 2003 ዓመተ ምህረት በአቶ ስራው ይሁን ከታተመው የጣውንት ግጥሞች ጥንቅር ወሰደ ስነ ቃል ዛሬ አሰማዋችሁ። ቀጣይ እኔና መሰል ትውፊታዊ ባህላዊና እሴታዊ የሆኑ ስነ ቃሎችን በተለይም በጎጃም አካባቢ የሚነገሩ የጣውንት ግጥሞችን
ማለትም ስነ ቃሎችን ማህበረሰቡ እርስ በርሱ የሚግባባባቸው፣ መልእክት የሚያስተላልፍባቸው፣ ሲወርዱ ሲዋረዱ እዚህ ድረስ የደረሱ ታላላቅ ታሪክ የሚዘክራቸውን አባባሎች ወደ እናንተ ይዤ እቀርባለሁ። ታዲያ እኒህ ሀሳቦች እኒህ መረጃዎች እንዲደርሳችሁ ሼር፣ ላይክ በማድረግ እንዲሁም ኮመንት በመስጠትና ሰብስክራይብ በማድረግ ወዳጃችን እንድትሆኑ በአክብሮት መጠየቅ እፈልጋለሁ። ፕሮግራሙን እያዘጋጀሁ የማቀርብላችሁ ተስፋሁን ጥላሁን ነበርኩ። ሰላም በያላችሁበት ይሁን። መልካም ጊዜ። Ah.